የሁለቱ መንግስታት ወግ። በዩናይትድ ስቴትስ ከተካሄደው የምርጫ ወቅት በተሻለ ስለ ሁለቱ መንግስታት አስተምሮ የሚያስታውሰን ጊዜ የለም። ይህም የአሜሪካ ፕሮቴስታንቶች ከእምነታቸውና ከልምምዳቸው ይልቅ በፖለቲካ ታማኝነታቸው ምክንያት የተከፋፈሉ የሚመስሉበት ወቅት ነው። በ410 ዓመተ ምህረት ሮም በአረማውያን ከተጠቃችና ከተመዘበረች በኋላ በተከሰተው ድንጋጤ መሃል የሂፖ ጳጳስ የነበረው ታላቁ የቤተ ክርስቲያን አባት ኦገስቲን ታዋቂውን የእግዚአብሔር ከተማ ሲቲ ኦፍ ጋድ የተሰኘውን መጽሐፍ ጻፈ። ሌላው ታዋቂ የቤተ ክርስቲያን አባት ጄሮም ተስፋ በመቁረጥ እንዲህ አለ፣ ሮም ከወደቀች ዘንዳ በቤተ ክርስቲያን ላይስ የሚከሰተው ምን ይሆን? እንደ አንድ አገር ወዳድ ኦገስቲንም ተመሳሳይ ቁስል እንደተሰማው ጥርጥር የለውም። ነገር ግን እንደ አንድ ክርስቲያን መጋቢ ኦገስቲን ኩነቱን እንደ መግቦታዊ አጋጣሚ አድርጎ በመቀበል እግዚአብሔር ለሚስዮናውያን የሚስዮን ሜዳ ያመቻቸላቸው ጊዜ መሆኑን ገለጸ። ከሕዝባዊ ሃይማኖት ጋር በመቀየጥ የክርስትና እምነት በተዳከመባት በግዛቱ ስር ጥያቄው ብዙ ሚስዮናውያን ቀርተው ይሆን የሚለው ነበር። በእኛ ስልጣኔና ባህል ውስጥም ተመሳሳይ ሁኔታ ቢያጋጥመን ኦገስቲን ለቀውሱ ያቀረበው ጥበብ በእርግጥ ያስፈልገናል። ልክ እንደ ሌሎች ታላላቅ መጽሐፍት የእግዚአብሔር ከተማ የተሰኘው መጽሐፉ በተለያዩ ትምህርት ቤቶች በልዩ ልዩ መንገድ ቢተረጎምም የሁለቱ መንግስታት አስተምሮ ተብሎ የሚጠራውን ትምህርት ለመፍጠር ያበረከተው አስተዋጽኦ ግን አያከራክርም። እንደ ኦገስቲን ገለጻ በሁለቱ ከተሞች ማለትም በእግዚአብሔር ከተማና በሰው ከተማ መሃል ያለው ልዩነት በሁለቱ ፍቅሮች ላይ ተመሰረተ ነው። እነርሱም የእግዚአብሔር ፍቅርና የራስ ፍቅር ናቸው። ፊተኛው ወደ እውነተኛ ኅብረትና የጋራ ወደሆነ የመሰጠትና የመቀበል አንድነት ያመራል። ኋለኛው ግን ሁከትን፣ ጦርነትንና በሌሎች ላይ የበላይ የመሆን ምኞትን ይወልዳል። ኦገስቲን እንደሚለው በዋናነት እነዚህ ሁለቱ ፍቅሮችና ሁለቱ ከተሞች የተመሰረቱት በእግዚአብሔር ዘላለማዊ አስቀድሞ ውሳኔ ላይ ነው። የሰው ከተማ መጨረሻው ጥፋት ቢሆንም እግዚአብሔር ከዚህ ጥፋት አዲስ ከተማን፣ ቤተ ክርስቲያንን እየፈጠረና በክርስቶስ ዳግም ምጽአት የመጨረሻው ሰላምና ፍትህ እስኪሆን ድረስ አሮጌውን ከተማ በጋርዮሽ ጸጋው እየጠበቀ ነው። በዚህ የጋርዮሽ ጸጋ ዘመን እግዚአብሔር ዝናቡን ለጻድቃንም ለኃጢያንም ያዘንባል፣ ርኅራኄውንም እንድናንጸባርቅ ጠርቶናል። ማቴዎስ ምዕራፍ 5 ከቁጥር 43 እስከ 48። ስለዚህ ክርስቲያኖች ሁለት ጥሪዎች አላቸው። እነርሱም የእርሱ አካል እንድንሆን በክርስቶስ የተደረገው ከፍ ያለ ጥሪና ዜጎች፣ ወላጆች፣ ልጆች፣ ጓደኞች፣ አብሮ ሰራተኞችና ጎረቤቶች እንድንሆን ወደ ዓለም የተጠራንበት ጥሪ ናቸው። እግዚአብሔር ለፍጥረቱ አሁንም ታማኝ ስለሆነ አንጻራዊ ሰላምና ፍትህ ያላት ምድራዊ ከተማ ልትኖር ትችላለች። እርሱ ለዕቅዱና ለዓላማው ታማኝ ስለሆነ እውነተኛ ሰላምና ፍትህ የምታመጣ ቤተክርስቲያን በየጊዜውና በየቦታው አለች። ይህንም የሚያደርገው በቅድሚያ ኃጢያንን ከክርስቶስ ጋር አንድ በማድረግ ወይም በማስታረቅ ቀጥሎም አንድ ቀን ክርስቶስ በሚመጣበት ጊዜ ጠብን ሁሉ ከምድር በማጥፋት ነው። ይህን ተከትሎም እያንዳንዱ ከተማ በተለያዩ መንገዶች የተለያዩ ዓላማዎችን የሚያራምድበት የራሱ አገዛዝ ይኖረዋል። አንዳንድ ዜጎቿ ወደ እግዚአብሔር ከተማ ዜግነት ቢለወጡም ምድራዊቷ ከተማ ሁልጊዜ ባቢሎን ናት። ልክ እንደ ዳንኤል አማኞች ለከተማዋ ይጸልያሉ፣ በእርሷ ውስጥ ይሰራሉ፣ ለአጠቃላይ ደህንነቷ አስተዋጽኦ ያደርጋሉ፣ እንዲያውም በሰራዊቷ ውስጥ ሆነው ይዋጋሉ። ነገር ግን ስደተኞችና ተጓዦች መሆናቸውን በጭራሽ አይረሱም። ባቢሎን ፈጽሞ የተስፋይቷ አገር አይደለችም። ቤተ ክርስቲያን በምድራዊቷ ከተማ ሊኖር ከሚችለው አንጻራዊ ሰላም ተጠቃሚ ልትሆን ብትችልም የእግዚአብሔር መንግሥት የምትስፋፋው ግዛቱ አስገዳጅ ኃይላትን ተጠቅሞ ሰዎችን እንዲያምኑ በማድረግ ሳይሆን በወንጌሉ አዋጅ አማካይነት ነው። እነዚህን ሁለት ከተሞች አሁን ባለው አላፊ ዓለም ውስጥ የተቀላቀሉና የተዋሃዱ ሆነው እናገኛቸዋለን። ኅብረተሰቡን ለመጠበቅና ለማስፋፋት ክርስቲያን ካልሆኑ ዜጎች ጋር የምናደርጋቸው መልካም ተግባራት በእርግጥ በጎ ቢሆኑም የመጨረሻ በጎዎች ግን አይደሉም። ክርስቶስ በክብር ተመልሶ ከመጣ በኋላ ምድራዊቷ ከተማ በጭራሽ ወደ እግዚአብሔር ከተማ አትለወጥም። ስለዚህ አንድ ክርስቲያን ፖለቲካን መቅረብ ያለበት ዓለምን እንዴት በሚገባ ማዳን ይቻላል በሚል ጥያቄ ሳይሆን በዚህ በመካከለኛው ዘመን ዓለምን እንዴት በሚገባ አገለግላለሁ በሚል ጥያቄ ነው። በመካከለኛው ዘመን ሁሉ እስራኤል በሲና ከእግዚአብሔር ጋር ያደረገችው ብሔራዊ ቃል ኪዳን
ለክርስቲያኑ ዓለም ወይም ክርስተንደም ምሳሌ ሆኖ በተደጋጋሚ ተጠቅሷል። በጦርነቱ ሰማዕታት የሚሆኑ ወዲያውኑ ወደ ገነት እንደሚገቡ ተስፋን በመስጠት ጳጳሳት በከሃዲዎች ላይ የመስቀል ጦርነትን ያውጁ ነበር። ነገሥታት ራሳቸውን እንደ ንጉሥ ዳዊት አድርገው በመቁጠር የጌታን ሰራዊት እየመሩ ቅድስቲቱን ምድር ያነጻሉ። የክርስቲያን ግዛት ወይም የክርስቲያን አገር የሚለው ሐሳብ ሁለቱን ከተሞች የመቀየጥ ውጤት ነው። ሉተርና ካልቪን የኦገስቲንን የሁለቱ መንግስታትን ሐሳብ ዳግም ያደሱት በክርስቶስ መንግስትና በእስራኤል ምድራዊ አገዛዝ ዙሪያ ከነበረው ከዚህ መቀየጥ በተቃርኖ ነበር። እንደ ኦገስቲን ሉተር በሰማያዊ ነገሮችና በምድራዊ ነገሮች፣ በእግዚአብሔር ፊት ባለ ጽድቅና በሰዎች ፊት ባለው ጽድቅ መሃል ያለው ልዩነት ላይ አጽንዖት ሰጥቷል። በአንድ በኩል ሐዳሲያኑ በቃል ስብከት የሚስፋፋውን የክርስቶስ መንግስትና ምድራዊውን መንግስት ሮም መቀየጧን ይቃወሙ ነበር። በሌላ በኩል ደግሞ ምድራዊቷን ከተማ እንደ ክፉና የክርስቲያኖች ተሳትፎ እንደማያስፈልጋት የሚቆጥረውን የአናባፕቲስት እንቅስቃሴንም ይቃወሙ ነበር። ካልቪን ሰው ሰራሽ መንግስት በማለት የሚጠራውን የክርስቲያኑን ዓለም እሳቤ በመቃወም እንዲህ ብሏል። በሁለት ድርብ መንግስት ስር እንዳለን መገንዘብ አለብን። ስለዚህ እንደተለመደው ፈጽሞ የተለያዩ ባህሪያት ያሏቸውን ሁለቱን መንግስታት በሞኝነት እንቀይጣቸዋለን። አካልና መንፈስ በባህሪያቸው እርስ በርሳቸው ሳይቃረኑ የተለያዩ ነገሮች እንደሆኑ ሁሉ የክርስቶስ መንፈሳዊ መንግስትና ህዝባዊ ስልጣንም ፍጹም የተለያዩ ናቸው። ይሁን እንጂ ይህ ልዩነት የመንግስትን መላ ተፈጥሮ እንደረከሰ ከክርስቲያኖች ጋር ምንም ግንኙነት እንደሌለው አድርጎ ወደ መቁጠር አያመራንም። እነዚህ ሁለት መንግስታት የተለያዩ ናቸው፣ ሆኖም ግን በተቃርኖ አይደሉም። ልክ እንደ ኦገስቲን ካልቪንም በተመሳሳይ ጊዜ የተፈጥሮ ሥርዓትን ደግሞም በኃጢአት ምክንያት የላቀውን ህብረተሰብ ማፍራት አለመቻሉን ያረጋግጣል። በፍጥረት በተደረገው ቃል ኪዳን አማካይነት ከእግዚአብሔር ጋር እንደ ፈጣሪነቱ ሁሉም ሰው ስለተሳሰረ በኃጢአት ምክንያት የተላለፈውን ባህላዊ ግዴታ ወይም ካልቸራል ማንዴት ወራሽ ነበር። ይሁን እንጂ ባህላዊ ግዴታ በጸጋ ኪዳን ውስጥ ከሚገኘው ከታላቁ ተልእኮ የተለየ ነው። የጋርዮሽ ጸጋ ግቡ ፍጥረትን ፍጹም ማድረግ አይደለም፣ ነገር ግን ኃጢአትን መግታት እንዲሁም የዜግነት ባህሪያትን ጥበቦችን ማነቃቃት ነው። ይህም እግዚአብሔር የራሱን ዘላለማዊቷን ከተማ የመዋጀት ዓላማውን በመፈጸም ላይ ሳለ ባህል የራሱን ጠቃሚ ነገር ግን የተገደበ ጊዜያዊና ዓለማዊ ግቡን እንዲያሟላ ያደርገዋል። መንግስት ሕጋዊ የሚሆነው በቀጥታ በመጽሐፍ ቅዱሳዊ ሕግ ስር ብቻ እስከተመራ ድረስ ነው በማለት ችክ ላሉት አክራሪ ሐዳሲያን ካልቪን ምላሽ ሲሰጥ እንዲህ በማለት ያውጃል። የእግዚአብሔርን ሕግ ለማክበር ፍጹም ተስማሚ በሆነው በዚህ ብዝሃነት አንድ ሰው ቅር የሚሰኝ ከሆነ ይህ ሰው የሕዝቡን ደህንነት የማይፈልግ ተንኮለኛና በጥላቻ የተሞላ ነው። በሙሴ በኩል የተሰጠው የእግዚአብሔር ሕግ ተሽሮ አዳዲስ ሕግጋት ከተመረጡ ያ ሕግ ይረክሳል የሚለው የአንዳንዶች አባባል ሙሉ በሙሉ ከንቱ ነው። በመጨረሻም ካልቪን እንዲህ ይላል። እኛ የግብረ ገብ ሕግ በማለት የምንጠራው የእግዚአብሔር ሕግ፣ የተፈጥሮ ሕግ እንዲሁም እግዚአብሔር በሰዎች ልቦና ውስጥ የጻፈው የህሊና ምስክርነት እንጂ ሌላ ነገር አለመሆኑ የተረጋገጠ እውነታ ነው። ጳውሎስ እንደሚጠቁመው በዘመኑ በነበረው አረማዊ ሁኔታ ውስጥም እንኳ የማያምኑ ሰዎች በፍትሃዊነትና በጥበብ ሊገዙ ይችላሉ። ሮሜ ምዕራፍ 13 ከቁጥር 1 እስከ 7። በዘመኑ የነበሩ ሰዎች ተስፋ እንዳደረጉት ኢየሱስ ክርስቶስ በመጣ ጊዜ ለሲናው አምላካዊ አገዛዝ ዳግም ነፍስ አልዘራም። ሮማውያንን ከምድሪቱ ከማስወጣት ይልቅ ጠላቶቻችንን እንድንወድ አዘዘ። ኢየሱስ ከአይሁድና ከአሕዛብ የተውጣጣችውን አዲሲቱን እስራኤል በመንፈሱ በቃሉና በቤተ ክርስቲያን ሥርዓቶች አማካይነት ወደ ራሱ ሰብስቦ አንድ ቀን በክብር የሚገለጠውን የጸጋ መንግሥት አበሰረ። በእነዚህ ሁለት መምጣቶች መሃል ባለው ጊዜ ስንዴው ከእንክርዳዱ ጋር አብሮ ይበቅላል። የነጎድጓድ ልጆች መልእክታቸውን በማይቀበሉት ላይ አሁኑኑ እዚሁ ፍርድን በማዘዛቸው ምክንያት ይገሰጻሉ። አማኞችም ለሐዋርያት ትምህርት፣ ለኅብረት፣ እንጀራውን ለመቁረስና ለጸሎት በቋሚነት ይሰበሰባሉ። ሐዋርያት ሥራ ምዕራፍ 2 ቁጥር 42። ቤተ ክርስቲያን በወንጌል ስብከት፣ በጥምቀት፣ በጌታ እራት፣ በጸሎትና በተግሳጽ አስተዳደሩ አማካይነት ለክርስቶስና እርሱ ሁሉ በሁሉ ለሚሆንበት ለሚመጣው ዘመን ምስክር በመሆን በምድራዊቷ ከተማ ውስጥ የገባች የእግዚአብሔር አዲስ ኅብረተሰብ ናት።
በዛሬው ጊዜ በዩናይትድ ስቴትስ ባለው የክርስቲያን አጥሮቻችን ስር የክርስቲያኑን ዓለም ምልከታ መለየት እንችላለን። ይህም አንዳንዶች አሜሪካን እስከ ምድር ዳርቻ ድረስ ነፃነትን ለማምጣት መለኮታዊ ተልእኮ የተጣለባት የክርስቲያን አገር አድርገው የሚያስቡበት ምልከታ ነው። በእርግጥ ክርስቲያኖች ሰማያዊውንና ዘላለማዊውን የወንጌሉን አርነት እንዲሁም ጊዜያዊውንና ምድራዊውን ከፍትህ የመጓደል አርነት የማወጅ ግዴታ አለባቸው። ነገር ግን እነዚህ ሁለቱ የተለያዩ ናቸው። ስንቀይጣቸው መንግስቱን በራሳችን እጅ ውስጥ በማስገባት ከጸጋ መንግስትነት ወደ ክብርና ኃይል መንግስትነት እንለውጠዋለን። ደግሞም ተቃራኒው ይህም ይበልጥ አናባፕቲስትን የሚወክለው ምልከታ እንዳለ እናስተውላለን። ወንጌላዊው ዲኤል ሙዲ ይህን እንዲህ ሲል አረጋግጧል። ይህን ዓለም እንደ ተሰበረ መርከብ እመለከተዋለሁ። እግዚአብሔር የሕይወት ማዳኛ ጀልባ ሰጥቶኝ ሙዲ የምትችለውን ሁሉ አድን ብሎኛል። እንደዚህ ምልከታ ከሆነ በዓለም ውስጥ የጎረቤቶቻችንን ኑሮ ማሻሻል ለሚሰጥመው መርከብ የመደገፊያ ብረቶቹን እንደማስዋብ ነው። ክርስቲያኖች አብዛኛውን ጊዜ የዓለማዊ ጥሪያቸውን ዋጋ ሳይገነዘቡ በግል ድነታቸው ላይ ብቻ እንዲያተኩሩ ይበረታታሉ። ነገር ግን ከነዚህ ሁለት መንግስታት መሃል መምረጥ አያስፈልገንም። የሁለቱም ዜጋ እንደመሆናችን የቤተ ክርስቲያንና የዓለም ጥሪያችንን በተለያየ መንገድ እንዲሁም በተለያየ ዘዴ እንፈጽማለን። ባህልን ለማድነቅ እንዲሁም ለእኛ ሆነ ክርስቲያን ላልሆኑ ጎረቤቶቻችን እግዚአብሔር የሰጠውን ስጦታዎች ተጠቅመን ለመሳተፍ ባህልን ክርስቲያናዊ ማድረግ አይጠበቅብንም። ክርስቶስ ዳግም እስኪመለስ ድረስ በምድራዊ ጥሪዎቻችን ታማኝ እንድንሆን ብንጠራም እንኳ ከአብርሃም ጋር መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ እንጠባበቃለን። ዕብራውያን ምዕራፍ 11 ቁጥር 10